ጋይስ እንዴት ናችሁ? ፕሪንስ ነኝ። በአዲስ ትሬድ ካፕ ተመልሼላችኋለሁ። የዛሬው ትሬድ ካፓችን ጎልድ ወይም ትሬድ የወሰድኩት ኤዥያ ሬንጅ ላይ የወሰድኩት አናሊሲስን ስቀጥላችሁ የጀመርኩት ከፎርወር ነው። ፎርወር ላይ እንደምታዩት እዚህ የነበረች ኦርደር ብሎክ ነበረች። ስንት ሰዓት ላይ 14 ሰዓት ላይ ፍጥራት ኦርደር ብሎክ ነበረች። ከዛ በ18 ሰዓት ይሉ በቦዲ ክሎዝ አድርጉላት። ስለዚህ እችን ኦርደር ብሎክ መጠቀም እንችላለን። እችን ኦርደር ብሎክ መጠቀም እንችላለን። ከዛ የመጣሁት ወደ ዋና ወር ነው። ዋና ወር ላይ ያየሁት ያው እንደምታዩት እዚህ ጋር ሴል ሳይድ ሊኩዊዲቲ ነበረ። እሱም ሴል ሳይድ ሊኩዊዲቲ ወስዶ ወደ ላይ ወጥቶ እንደምታዩት ይሄን በሙሉ ኢኳላይዎችን በሙሉ ወስዶ ወርዶ እዚህ ጋር የምታዩትን ወደ ስንት ወደ 15 ሜትር ሲመጣ የምታዩት ሎዎች ኮሎ ወስዶልን ወደ ላይ ወጥቶ እዚህ ጋር እንደምታዩት ማርኬት ስትራክቸር አሳይቶናል። ከዛ በመቀጠል እኔ ታርጌት ያደረኩት ደግሞ ታርጌት የነበረው አንደኛው ታርጌት ይሄ ነበረ፣ ባይሰል ሊኩዊዲቲ ነበር። ከዛ በመቀጠል ይሄ ደግሞ እንደምታዩት የገባሁት ወደ 5 ሚኒት ስመጣ 5 ሚኒት ነው የገባሁት። ትሬድ ላይ የገባሁት 5 ሚኒት ላይ ነው። እንደምታዩት ማርኬት ስትራክቸር ከሳይኪም በኋላ የምታዩት ኦርደር ነበረች። ዶላር ኮቨር ለውጦች ዶላር ቦክስ ሲሰጠኝ እኔ ዶላር ብሬ ነው የገባሁት። ዋን ቱ ሰጥቶኛል። እንደምታዩት እዚህ ድረስ ዋን ቱ ፎር በሉት ዋን ቱ ፎር አካባቢ ሰጥቶኛል ማለት ነው። ያው የያን ሬንጅ በጣም ቮላታይል ነው እና ለንደን ደግሞ ይሄን ያህል ይንቀሳቀሳል ብዬ አላስብም። ስለዚህ ኒውዮርክ ላይ ነው ከዚህ በኋላ ትሬድ ለመውሰድ ያሰብኩት። ያው እንደምታዩትም የያን ሬንጅ በጣም ተንቀሳቅሷል። ለንደን ኮንሶሌት ነገር እያደረገ ነው እና ኒውዮርክ ላይ አሪፍ ይንቀሳቀሳል ብዬ አስባለሁ። ያው ይሄን ይመስል ነበረ የዛሬው ትሬድ ካፌ። እስከዛ ድረስ አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ በማድረግ ቻናል የተቀላቀሉት የቴሌግራም ቻናሌም እዛው ሊንክ ላይ ያለ ባዮ ላይ ያለኝ ባዮ ላይ ባለው ሊንክ ገብታችሁ መቀላቀል ትችላላችሁ። የተለያዩ ኒውሶች ሲኖሩ እንዲሁም ትሬድ ካፖችን እለቅላችኋለሁ። አመሰግናለሁ።